አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ቢላል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኛ ጋር ያለነው አልሐምዱሊላህ ረቢል ዓለሚን። አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሸር አድርጉልኝ እላችኋለሁ ውዶቼ። ላይክ እያደረጋችሁ ግቡሽ እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ ማጠር ባለችው ቪዲዮ መጥቻለሁ ኢንሻአላህ። ዛሬ ደግሞ ክፍል 2 ስለ ጃኒ ነው የምናወራው ማለት ነው። አፍዋን ጆን ማለት ስለ ጆን ነው የምናወራው። የጆን አቀባበል ማሻአላህ ተባረከላ። ቤተኛ ሰው ለካ እንደዚህ እንግዲህ መቀበል እንችላለን ማለት ነው። እኔ እንኳን የለሁበትም ግን ምን ያህል ሰው ነው የሰው ውደታ አለው ልጁ ማሻአላህ ተባረከላ ብያለሁ ማለት ነው። የመጀመሪያ ጊዜ ላይቭ ሲገባ 120,000 ሰው እሰቡት እንግዲህ። ጌም አልተጫወተም ወይም ምንም አላደረገም፣ ግን ከእስር ቤት ስለተፈታ ህዝቡ ደስታውን ገልጾለታል ማለት ነው። ባለው ነው አንበሽብሾ የተቀበሉት ባላቸው ማለት ነው። እነሱ ባላቸው አንበሽብሾ ነው የተቀበሉት። አንዳንድ ጊዜ እንደው ታዋቂ ሆኖ መታሰር ሀሪፍ ነው መሰለኝ ሳስበው ማለት ነው። ታዋቂ ሆኖ መታሰር ሀሪፍ ነው መሰለኝ። ስትፈቱ እንደዚህ በአንድ ጊዜ ክብረት የሚመጣ ከሆነ ታዲያ ምን ችግር አለው? እዛም ስትቀመጡ መንግስት ያበላቸዋል። ስትፈቱ ደግሞ ህዝብ እንደዚህ አድርጎ የሚቀበል ከሆነ በአንበሳ የሚቀበላችሁ ከሆነ ምን ችግር አለው? እንኳንም ታሰርኩ ማለት አለበት መቼም አይደለም። እንኳንም ታሰርኩ ብታሰርም አይቆጨኝም ማለት አለበት። ደግሞ ሰምቶ እናቴ እንዳያጠሉ ከህግ ጋር እንዳልያያዝ ደግሞ ቀልድ ነው እንደዛ በሉት እና ለማንኛውም ደስ ይላል። የህዝቡ አቀባበል ድባቡ ምናምን ሀቂቃ በጣም ነው ደስ የሚለው። እሱ ለራሱ እንዴት እንዳለቀሰ ማለት ነው። የህዝቡ አቀባበል በተለየ ሁኔታ ነው የተቀበለው። ዋው ደስ ይላል። እኔ እንኳን እግር ጥሎ የነበረና እነዛ ነው ያጋጠመኝ። ግን እኔ መጀመሪያ ሀቂቃ ወላሂ እንደዚህ አይነት ነገር ሲያጋጥመኝ እሺ 120,000 ሰው ማለት አሰቡት። ብስሚላ ማሻአላህ ተባረከላ። ለማንኛውም ሪካርድ ሰብሯል። እሱ ሪካርድ ሰብሯል። ዜና ላይ ለራሱ ቀርቧል ማለት ነው። እሱ ልጁ ሳይሆን ያኔ ሪካርድ ሰብሯል። እሱ ምንም ጌም አልተጫወተም። ያኔ ኖርማሊ በስ ከእስር ቤት ስለተፈታ ብቻ 120 ሰው እኔ ባለሁበት ሰዓት ነው። ወይም ከዛ በፊት ደግሞ ከዚህ የበለጠ ያለ ሰው ሊኖር ይችላል። ያኔ ብዙ ሰው ሊኖር ይችላል ከዚህ የበለጠ ማለት ነው። እኔ በገባሁበት ሰዓት ያየሁትን ነው። እና ለሙሂም የሰው ፍቅር ስጠኝ፣ የሰው መሀባ ስጠኝ ማለት ነው እላችኋለሁ። አንዳንድ ጊዜ ታዋቂ መሆንም ያስደስታል። ታዋቂ መሆንም ደግሞ የሚያስጠላበትም ጊዜ አለ። እና አንድ ነገር በነገራችን ላይ እዚህ ጋር ምን እንደተማርኩ ቀልዱን እንተውና ወደ ቁም ነገሩ ስንገባ ልንገራችሁ። የተማርኩት ነገር የሆነ ሙሲባ ሲመጣባችሁ ለእናንተ ኸይር ይዞ ነው። ኸይርን ነገር መርጦላችሁ ነው። ገባችሁ? መጥፎ ነገር የለበትም ይሄ ሙሲባ ማለት ነው። ለእናንተ በቃ ያኔ የፈተናችሁ የመረዘቂያችሁም ስበብ ሊሆን ይችላል። ካለባችሁም ችግር የመውጫ ምክንያታችሁ ሊሆን ይችላል። ብቻ የሆነ ምክንያት አለው እናንተ ጋር ሙሲባ የሚመጣው ማለት ነው። እና አለ አንድ ምክንያት የሆነ ሙሲባ ይመጣባችሁ በህይወታችሁ ጎበዝ የሆነ ሰው መማር ይችላል። አሁን ይሄ ወንድማችን ስለመፈታቱ አልሐምዱሊላህ ደስ ይላል። ለማንም ቢሆን እስር ቤት በነገራችን ላይ ደስ የሚል ነገር አይደለም። ሀቂቃ እስር ቤት በጣም የሚያስጠላ ጊዜ የምታቃጥሉበት ነው። ህይወታችሁን ማለት ነው። ጊዜያችሁም ይሄዳል። ያኔ ስትቀመጡ ጊዜ ይሄዳል እና እርግጥም ቆየ ልጁ ከታሰረ መውጣቱ በጣም ነው የሚያስደስተው። ወላከን የሆነ ሙሲባ አላህ ሲያመጣባችሁ እናንተ ሊያስደስታችሁ ነው።
አሁን ይሄ ወንድማችን ወጣ። ሲወጣ ደግሞ የህዝቡ አቀባበል ያ አላህ ማሻአላህ ሀቂቃ ማለት ነው። በዝም ብሎ ሳይሆን በስጦታ ነው እየተቀበለው ያለው ህዝቡ። ይሄን ያህል ሰው አለ ብላችሁ ግማሽ ፐርሰንቱ ስጦታ ያቀረበለት ነው ማለት ነው። ማሻአላህ እንደ አይነት ደግሞ ደስ ይላል ሀቂቀትን። ጊዜ ቢቃጠልበትም እስር ቤቱ ነው ጊዜው ቢቃጠልም ግን ደግሞ ህዝብ አስደስቶታል። አሁን ላይ እውነት ለማውራት ማለት ነው የሰው ደስታ የሚያስደስተው ሰው ሲደሰት ይደሰታል። ሀቂቃ ያኔ እኔ ለራሴ በበኩሌ በጣም ነው ደስ ያለኝ። እነ ሙሲባ ሲመጣ በትዕግስት ለማለፍ መሞከር አለብን፣ ሶብር ማድረግ አለብን። አልሐምዱሊላህ ረብል ዓለሚን ለኸይር ነው ይሄ ነገር የመጣብን፣ ለኸይር ነው ይሄ ነገር ያኔ ፈጣሪ ያመጣው ብሎ አንድ ሰው ማለፍ አለበት። መረዘቂያውም ሊሆን ይችላል ያ ነገር፣ ወይም ደግሞ እሱ ያሰበው ያኔ ኸይር ነገር ነው ብሎ እኛ ሰዎች ስናስብ የሆነ ነገር ስናስብ ላይሳካልን ይችላል። አላህ የማያሳካልን ምክንያ ነገር መጥፊያችን ሆኖ ሊሆን ይችላል። ምንም አይታወቅም። ሁሉን ነገር አላህ ነው የሚያውቀው። እና አላህ ደግሞ ከዛ ከመጥፎ ነገር እኛን ሊሸሽግ ሲፈልግ የሆነ ምክንያት አምጥቶ እኛን ያኔ ያስመልጠናል ማለት ነው። እና ይሄ ወንድማችን አሁን ይሄን ያህል ታሰረ አመት አይሆነው አመት ይሆነዋል ብዬ አስባለሁ። ቆየ ማለት ነው አመት ይሆነዋል ብዬ ነው የማስበው እንደኔ እንጂ ይሄን ያህል ቆየ። ግን ደግሞ የህዝቡ አቀባበል የእስር ቤቱን የሚያስረሳው ታሪክ ነው ብዬ ነው የማስበው እንደኔ። ደስ ይላል አቀባበላቸው። በቃ ሁሉም ነገር ወላሂ ነው የምላችሁ። እኔ ለራሱ መጀመሪያ ጊዜ የገባ ጊዜ ነው እንግዲህ 120 ሺህ ሰው ያየሁት። ትናንትና ደግሞ ሌሊት ላይ ነበር ስገባ ቲክቶክ፣ እሱ ጋር ለራሱ 42 ሺህ ሰው ነበረ። ያኔ ዲባቡ ደስ ይላል። ከበፊቱ ያኔ የተሻለ እይታ የተሻለ ነገር ነው ያገኘው። ለምን ይሄ ነገር አላህ ያለ ምክንያት አላደረገበትም። ምክንያት አለ ሁሉም ነገር ማለት ነው በዚህ ምድር። እና የሰው ልጅ ይፈተናል፣ ይወርቃል፣ ያገኛል፣ ይሰበራል፣ ይጠገናል ማለት ነው። በዚህ ምድር ላይ የሞተ ሰው ብቻ ነው እንጂ ያለ ሰው ሁሉ ነገር ይሳካለታል። የህልሙን ይኖራል። በነገራችን ላይ ያለ ሰው ጥንካሬ ያስፈልጋል እንጂ የህልማችንን ነው የምንኖረው። እና ሰው በህልሙ ነው የሚኖረው ለማለት ያክል ነው እላችኋለሁ ውዶቼ። አላህ ሁሉ ነገር ያስተካክልልን፣ ሙሲባን ያርቅልን፣ ለሁላችንም እርዝቃችንን ፈጣሪ ያብዛልን። ላይክ ሰብስክራይብ እያደረጋችሁ በነገራችን ላይ ላይክ እያደረጋችሁ ግቡ ስትገቡ ማለት ነው ውዶቼ። አበረታቱኝ እኔንም እሺ። የእጅ ስራዬን እንግዲህ ትቼ ወደ ፍትፈታ ገብቻለሁ እላችኋለሁ። በነገራችን ላይ አልተውም የእጅ ስራዬንም ኢንሻአላህ። ግን ጊዜያቶች በቃ አልመቻችልኝ ስላሉ ትንሽ ስራ ምናምን ስለበዛብኝ የእጅ ስራዎች ደግሞ ጊዜ ያስፈልጋቸዋልና ለዛ ነው ነገራቶችን እስከማመቻች ነው እንጂ ኢንሻአላህ ሙያዎችን አልተውም ማለት ነው። መስራቴን እቀጥላለሁ ቢኢዝኒላህ ከሪም። እና ሁላችሁም አበረታቱኝ። ላይክም ሰብም ሸር እያደረጋችሁ ሰወዳችሁ ማለት ነው። እናላችኋለሁ ውዶቼ። ይሄን ይመስላል ፍትፈታችን። አላህ ሁሉንም ያሳምርልን። እናንተም በርቱ፣ ጠንክሩ፣ አብረን እንደግ፣ አብረን እንጠነካከር። ሙሲባን አላህ ያርቅልን። በጣም ደስ ይላል። ለማንኛውም ከባልተቤቱ ጋር ለራሱ መተው እና ከባልተቤቱ ጋር ለራሱ ላይ በገቡ ጊዜ በጣም ነበር የሚያምሩት፣ ደስ ይላሉ። ዘላቂ ያደርግላችሁ ትዳራቸውን ማለት ነው። እንግዲህ እኔ የተጋቡ መስሎኝ ነው ወልደዋል ስለተባለ የተጋቡ መስሎኝ ነው ትዳራቸውን ያልኩት እና እንደዛ ነው። ሁሉንም ፈጣሪ ያሳምረው እና ወዶችዬ ይሄንን ይመስላል እና የጆን አቀባበል ያምራል፣ ደስ ይላል። ህዝቡ ደግሞ ያቀባበሉ በጣም ያስደስታል ከምንም በላይ ማለት ነው። አላህ መውጫችን መንገዳችንን ያሳምርልን ሁላችንንም እላችኋለሁ ውዶቼ። ላይክ ሰብ አድርጉልኝ። ሲቀጥል ደግሞ ወላሂ ዛሬ ስለዛች ስለሞተችው እህታችን ቪዲዮ ላሉት ማለት ነው ኢንሻአላህ ቀጣይ ቪዲዮ ስለነሱ ሰራላችኋለሁ። እውነት ለማውራት በዚህ አጋጣሚ የሆነ ችግር ሲኖርባችሁ ቢሮ ከመደወል
ስልክ ያላችሁ ሰዎች ማለት ነው፣ በተለይ ጠለቦች ቢሮ ከምትደውሉ ቢሮ ብትደውሉ ፋይዳ የለውም። ወይ ሀገር በቃ በህይወታችሁ ያን አስቸጋሪ ሁኔታ ላይ ያላችሁ እህቶች ቢሮ ደውሉ ወይም ኤምባሲ ደውሉ። ይሄ ፋይዳ የለውም፣ ትርጉም የለውም። አንድና አንድ ሶሻል ሚዲያ ላይ ፌመስ የሆኑትን እንደነ ሀቢባ አይነቶቹን እንደነ መሲ አይነቶቹን ሳውዲ ላላችሁ ሀቢባ ትሻላችኋለች። ዱባይ ላላችሁ ደግሞ እነ መሲ እና ሙኒት ናቸው። እነሱ ዛሉላችሁ ማለት ነው። እና እዚህ ሳውዲ ያላችሁ ጠለቦች በህይወታችሁ ችግር ከገጠማችሁ መደወል ያለባችሁ ለሶሻል ሚዲያ ያሉ ሰዎች መሆን አለበት። እና ወላሂ ዛሬ ለራሱ ነው የሰማሁት። በጣም የሚያሳዝን ነው ሀቂቃ ማለት ነው። እዛው ያች እህታችን የጅማዋ እህታችን ኤምባሲ የገደላት ማለት ነው። አላህ ይዘንላት። እና ስለሷ እንግዲህ ቪዲዮ ሰርቻለሁኝ። እሷ ያኔ እዛ ላይ ያሉት እዛ ቢሮ ያሉት አስተያየት ሲሰጡ ለሙቤ ማለት ነው ያሉበትን ሁኔታ ሁሉ ነገር ሲናገሩ ሰውየው በጣም መጥፎ እንደሆነ አስቸጋሪ እንደሆነ ኬንያዎች ታውቃላችሁ፣ ኃይለኞች ናቸው። መብታቸውን አስከብረው በገዛ ኃይላቸው በገዛ ጉልበታቸው ያሉ ሰዎች ናቸው። ሲጀምር ከኢትዮጵያ ውስጥ እርካሽ የለም። በዛ ሀገር የትም ቦታ ሄዱ የምንረገጠው፣ የምንሰደበው፣ የምንነጠፈው፣ በጥፊ የምንመታው እኛ ሀበሾች ብቻ ነን ርካሾቹ ማለት ነው። ለምን የራሳችን ሰዎች ናቸው ያስረከሱን ማለት ነው። እና እሷ እንግዲህ አስተያየት ስትሰጥ የሰማኋት ልጅቷ ያኔ ሰውየው ኬንያዊ ናት፣ ግን አረበኛ የሚችሉ አሉ። እሷም አረበኛ ስለምትችል ማለት ነው ኬንያዊ እህታቸው መታ ይሄ ሰውየው ቀውስ ነው ይማታልና የሆነ አንድ ሰው ከመታ ሁላችሁም ልብሳችሁን አውልቃችሁ ጩሁ እና ዝም አትበሉ ብላቸው ነበር። ግን የኛ ደግሞ ፈሪ ስለሆኑ ጸጥ ብለዋል፣ ዝም ብለው ማለት ነው። የሚመታውም እየተመታ የማይመታውም ደግሞ ስራ ሲመጣለት እየሄደ ጸጥ ብለዋል። ይሄ ግብፃዊ ነው ደብዳቤው ማለት ነው። እና እህታችንን የገደላት እሱ ነው። ምን እንደደረሰ እንግዲህ በህግ ተይዟል ተብሏል። ኤምባሲውም ተዘግቷል ተብሏል። ቢዘጋም ባይዘጋም ፋይዳ የለውም። የ16 አመት ያው ካሁን በኋላ ላሉት እንደሆነ እንጂ ማለት ነው የ16 አመት ህጻን ልጅ ነው የገደለው ሰውየው ማለት ነው። በመጣይ በ3 ወሯ እና በጣም ነው የሚያሳዝነው ወላሂ። እና ስትናገር ለሙቤ እዛ ያለችው ልጅ አንድ ጊዜ በጥፊ ሲላት በቃ ዞረባት ነው ያለችው እንዳለ። ያኔ እኛ ደግሞ አንችልም፣ እሷ ግን አዲስ ናት ብትሆንም ገባችሁ። ረሃብ ይኖራል ቢሮ ስትቀመጡ፣ ብዙ ነገር አለ፣ መጨናነቅ አለ። 3 ወር ደግሞ ያኔ ምግብ ምናምን የማታገኙ ከሆነ በተለይ ቢሮ ላይ ወላሂ ምግብ የለም ሲጀመር። አንድ ሳሙን ይሰጣችኋል፣ ነጭ ሩዝ ይሰጣችኋል፣ ወይ አሱራይ ወይ መገሪብ ላይ አለቀ። ከዛ በኋላ ሀላስ ሌላ ነገር የምታገኙ ነገር የለም። እና ዞረባት። ከዛ በኋላ ኬንያዊ ገብታ አንገቱን ነው ያነቀችው። አንገቱን ስታንቀው ምን አረገች ስትል ያንቺን ዜጋ አይደለም የመታሁት ሌላ ዜጋ ነው ያንቺን ምን አረኩሽ ብሎ። ለምን እኛ ራሳችንን አናስከብርም? ገባችሁ? እኛ የማንፈራው ፈሪዎች ስለሆነ ነው። ራሳችንን መተባበር ላይ ምናምን የለም። በጣም ነው ያኔ ከበላይ የሚያሉት አያስከብሩንም፣ እኛም ደግሞ እንፈራለን ማለት ነው። ግን ኬንያዋ አንገቱን ነው እንቅ ያደረገችው። እርግጥ እኔም አይቻቸዋለሁኝ 8 ቀን ስቀመጥ ሽንጣቸውን ይዘው ነው የሚያናግሩት። ባለቢሮ መልስ አይሰጥም። ወላሂ ነው የምላችሁ፣ ጸጥ ብሎ ነው የሚያዳምጠው። መልስ ለኬንያዎች ጭራሽ መልስ የለም፣ ምንም ነገር ማለት ነው። ከዛ ልሙሄም ያቺ እህታችንን እየጎተተ ወስዶ መኪና አስገባት። ያው ገድሏታል ማለት ነው። እሷ ሄዳለች። ሲቀጥል ደግሞ አንዲት እህታችን እንደዚህ መዳሟ ክሎሮክስ ደፍታባት እንዳለ ሰውነቷ ተንደብድቦ ቢሮ ስትደውልላቸው ታገሽ ነው የሚሏት። ከዛ ደግሞ መጨረሻ ላይ ሲያመጧት እሷንም እንደዚሁ መፍትሄ አልሰጧትም። ገባችሁ? ራስሽ ነሽ እንደዚህ ያደረግሽው ምናምን ብሎ በራሷ ነው ያሳበቡት ባለ ቢሮዎች ማለት ነው። እና ቢሮ ላይ ፋይዳ የለውም ሲጀመር ሀቂቃ ማለት ነው። ቢኖርም ቢዘጋ ምንም ትርጉም የለውም ሲጀመር። እንደውም ቢዘጋ ይሻላል እንጂ የሚስኪን ልጅ ከሚያልቅ። እና ይህንን ነው የምላችሁ። ወደ ሶሻል ሚዲያ ቁጥር መያዝ ያለባችሁ የሶሻል ሚዲያ ነው። በቃ ጠለብ ያላችሁ ሀታ ጠፍታችሁ የምትሰሩ ምናልባት ምን የሚያጋጥማችሁ ስለማይታወቅ፣ እርግጥ ጠፍቶ የሚሰራ ሰው ብዙ ሰው ጋር ስለሚተዋወቅ
ምናልባት ከሰዎች ጋር ምናምን እንደዚህ ይሁኛሉ ምናምን ብሎ ወጥቶ ያኔ ሰው ጋር መሄድ ይችላል። ጠለብ ያለ ሰው ግን የትም መሄድ አይችልም። እና የሆነ ነገር አላህ አያምጣባችሁ፣ ሙሲባን በሙሉ ከሁላችንም ያረቅልን። የሆነ ችግር ከመጣ ሶሻል ሚዲያ ላይ መቅረብ አለባችሁ። ልክ ባለፈው ዱባይ ላይ አንዲት እህታችን እንደወጣችሁ ማለት ነው አይታችኋል። ብዙ ሰው መቼም ቲክቶክ ይከታተላል ብዬ አስባለሁ። ልትገላት አረቢቱ ወርቅ ሰርቀሻል ብላ ልትገላት አምልጣ ሽንት ቤት ገብታ ቆልፋ ከነ መሲጋ ገብታ ማለት ነው እያወራች ሙኒት ሂዳ አውጥታታለች። ፖሊስ ይዛ ሂዳ ሙኒት አውጥታታለች። ከዛ ከቤት ሎኬሽኑን ማን ቦታውን እየተናገረች ሽንት ቤት ሆና እየጮኸች ማለት ነው። አሁን እሷ ዝም ብላ ድንፍፍ ብላ ያኔ ፈርታ ተንቀጥቅጣ ከነሱ ጋር እንትን ባትል ብትቀመጥ ያኔ ይገሏት ነበር በዛ በሰዓቱ። ገባችሁ? ግን ሁሉን ነገር ተቋቁማ እየሮጠች ሽንት ቤት ገብታ በሩን ዘጋይ ድረሱልኝ ብላ ስትጮህ እነ ሙኒት ደግሞ ሄደው አወጧት። አያችሁ? እና ድፍረት ያስፈልጋል። አትፍሩ፣ ደፋር ሆኑ፣ ስራችሁን ስሩ በስርዓት። ከዛ በተረፈ ግን አትፍሩ እላችኋለሁ ውዶቼ። አላህ ይጠብቀን ሁላችንንም፣ ባለንበት ሰላሙን እዝነቱን ፈጣሪ ያውርድልን። የኛ እድል ወላሂ ያሳዝናል አንዳንድ ጊዜ ማለት ነው። አላቅም ብቻ ስደት ላይ በስደት ተንከራተቱ፣ በስደት ተንገላቱ ተብሎ የተጣፈልን ህይወት አላህ ያንሳልን። ሀቂቃ ከባድ ነው። አዛኝ የለን፣ ሰሚ የለን፣ አላህ ብቻ እንጂ ያለንበትን የሚያቅልን ማለት ነው። እና የሞቱንም አላህ ይዘንላቸው፣ ያለነውን ደግሞ ፈጣሪ በሰላም ያወጡ፣ በሰላም ለሀገራችን ይመልሰን። ላይክ ሰብስክራይብ አድርጉ ሰወዳችሁ። ጀዛኩም አላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።